መንግስት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ወደ መግባባት እንዲመጡ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ጥሪ አቀረቡ። ችግሮችን በውይይትና በድርድር በመፍታት የወንድማማቾች እልቂትን የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ፓትርያርኩ ጠይቀዋል። የመከላከያ ኃይሎች በሰሜንና ደቡብ ወሎ በከፈቱት የተደራጀ ጥቃት የፋኖ ኃይሎች ወደ ትግራይና ላስታ አካባቢዎች እያፈገፈጉ ስለመሆናቸው ተገለጸ። ከውጫሌ በቅርብ ርቀት ባለው ማሪያ በተባለ ስፍራ በመከላከያና ፋኖ ኃይሎች ሲካሄድ በዋለው ከፍተኛ ውጊያ የፋኖ ኃይሎች ወደ ግሸን መሄጃ ስለማፈግፈጋቸውም ተጠቅሷል። በኦሮሚያ ክልል ምዕራብ ሸዋ ዞን ታጣቂዎች ባደረሱት ጥቃት ህፃናትና ሴቶችን ጨምሮ ከ22 በላይ ሰዎች መሞታቸው ተገለጸ። በጋዛ እስከሚመጣው ትውልድ ድረስ የሚቀጥል የጤና ቀውስ ሊከሰት ይችላል ሲል የዓለም ጤና ድርጅት ስለማስጠንቀቁ በዛሬው የዛሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበትም ሰላምና ጤናን እንመኛለን። መንግስት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ወደ መግባባት እንዲመጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ጥሪ አቀረቡ። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነው ብለዋል ፓትርያርኩ። ብፁዕ ወቅዱስ አቡነ ማትያስ ሁሉም አካላት ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን ብለዋል። ፓትርያርኩ በመግለጫቸው በሀገራችን ያለው ያለ መረጋጋት በህዝባችን አጠቃላይ ስነ ልቦና በሀገሪቱ አንድነትና እድገት የሚያስከትለው ጫና በቀላሉ የሚታይ አይሆንም። የህዝቡ ስነ ልቦና ከተጎዳ የነገው ዕድል ጤናማ ይሆናል ተብሎ አይታሰብም ሲሉም አክለዋል። ችግሩ የታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታልም ብለዋል። ይህ የእርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማቾች እልቂት የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል ሲሉ አሳስበዋል። በዘመናችን እየተከሰተ ያለው ችግር ስንዘረዝር ውለን ብናድር መናገሩ በራሱ መፍትሄ ሊያመጣ አይችልም ያሉት ፓትርያርኩ ጉባኤው ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላድል በስብሰባው ሊተልም ይገባል ሲሉ የአደራ መልእክታቸውን አስተላልፈዋል። በተጨማሪም ቤተክርስቲያኗ ፈተና ውስጥ መሆኗን የጠቀሱት ብፁዕ ወቅዱስ አቡነ ማትያስ ስም የማጥፋት ዘመቻ የቤተክርስቲያኗን እምነት ከመንቀፍ ከማብጠልጠል አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሷል ብለዋል። ይህም ህገ መንግስቱን በቀጥታ የሚጻረር ድርጊት መሆኑን ገልጸው ሆኖም በህግ የሚያስጠይቅና የሚያስቆም አካል አልተገኘም ሲሉ ወቅሰዋል። ፓትርያርኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምልአተ ጉባኤ ማስጀመሪያ መርሃ ግብር ላይ በሰጡት መግለጫ ነው ይህንን ያሉት። የመከላከያ ኃይሎች በሰሜንና ደቡብ ወሎ በከፈቱት የተደራጀ ጥቃት የፋኖ ኃይሎች እያፈገፈጉ ስለመሆናቸው ተገለጸ። የመከላከያ ሰራዊት በድሮንና በከባድ መሳሪያ ታግዞ በፋኖ ኃይሎች ለከፈቱት አዲስ ጥቃት የአማራ ህዝብ በጋራ እንዲመክት ምሬ ወዳጆ ጥሪ ያቀረቡ። በምሬ ወዳጆ ይመራል ተብሎ የሚታመነው የአማራ ምስራቅ ፋኖ ላለፉት 2 ዓመታት ገደማ ኃይሉን በማደራጀት የትጥቅ ትግሉን ሲመራበት ከቆየ ስትራቴጂያዊ ስፍራ ማፈግፈጉ ተሰምቷል። ከቆቦ በስተምዕራብ በሚገኙ ሰንሰለታማ ተራራዎች የነበረው ኃይል ወደ ትግራይና የዋግ ህምራ አካባቢዎች እያፈገፈገ ይገኛል ተብሏል። በተኩለሽ ተራሮች ዙሪያ የትግሉ ማዕከልና ማጠንጠኛ አድርጎ ሲንቀሳቀስ በቆየው የምስራቅ አማራ ፋኖ ኃይል
ከጥቅምት 5 2018 ወዲህ የመከላከያ ኃይሎች በአየርና በምድር ጦር አዲስ የጥቃት ዘመቻ ከፍተውባቸው ሰንብተዋል። የፋኖ ኃይሎች በድሮንና በከባድ መሳሪያ ከሚደርስባቸው ጥቃት እስከ ቅዳሜ ጥቅምት 8 2018 ድረስ ባለ በሌላ ኃይላቸው ሲከላከሉ ቆይተዋል። ይሁን እንጂ ከሐሙስ ጥቅምት 6 እስከ ጥቅምት 9 2018 ድረስ የመከላከያ ኃይሎች በከባድ መሳሪያ ተደግፈው ባካሄዱት ተከታታይ ጥቃት በተኩለሽ ተራሮች ዙሪያ ሰፍረው ሲከላከሉ ለነበሩ የፋኖ ኃይሎች ከፍተኛ ፈተና ሆኖ ሰንብቷል። ድሮን፣ 40 ጎራሽ ታንክ፣ መድፍና ዙ23ን ጭምር በመጠቀም የመከላከያ ኃይሎች የጥቃት ዘመቻውን መፈጸማቸውን የሚገልጹት የዘሆርን ዊትነስ ምንጮች የጥቃት ዘመቻው መክቶ ማስቆም ከሚቻልበት አቅም በላይ እየሆነ በመምጣቱ የፋኖ ኃይሎች ከስፍራው እያፈገፈጉ ናቸው ብለዋል። የመከላከያ ኃይሎች አርብ ጥቅምት 7 ተኩለሽ ከተማን ዳግም መያዛቸውን ተከትሎ የጥቃት ዘመቻው ወደ ሰሜን አቅጣጫ እያቀጣጠሉት ይገኛሉ ተብሏል። ማህገው ተብሎ በሚጠራው አካባቢ በነበረ የፋኖ ኃይሎች ወታደራዊ ጊዜያዊ ማሰልጠኛ ማዕከል ጥቅምት 8 2018 ሌሊት በተፈጸመ የድሮን ጥቃት በማሰልጠኛ ማዕከሉ ተኝተው የነበሩ የፋኖ አባላት ቀላል የማይባል ጉዳት ደርሷል። ከጥቃቱ በኋላ የተወሰኑ የፋኖ ኃይሎች ጽራሬ ወንዝ ተብሎ ወደሚታወቀው ስፍራ አፈግፍገው መሄዳቸው የተገለጸ ሲሆን ሌሎች የኃይሉ አባላት ደግሞ በዋጃ ባቡር መስመር አድርገው ወደ ትግራይ ክልል አካባቢዎች እየገቡ መሆናቸውን ዘሆርን ዊትነስ ከአካባቢው ምንጮች ተረድቷል። ከጸበለት ግርጌ እስከ ዋጃ ድረስ የሚያዘልቀው ሸንተረሮ የፋኖ አባላት መተላለፊያ መስመር ሆኖ መቆየቱን የሚያወሱት ምንጮች ባለፉት 2 ቀናት በርካታ ቁጥር ያላቸው የፋኖ አባላት መስመሩን ተከትለው ወደ ትግራይ ክልል ከሚገኘው ጨርጨር ወደ ተባለ ስፍራ መግባታቸውን አውስተዋል። በዋጃ ወደ ጨርጨር ከተጓዙ የፋኖ ኃይሎች በውጊያው ጉዳት የደረሰባቸው የሰራዊቱ አባላት ይገኙበታል ተብሏል። ከዚሁ ጋር በተያያዘ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የሚሊሊክ እዝ ዋና ሰብሳቢ መሆናቸውን የሚገልጹት ምሬ ወዳጆ ጥቅምት 11 2018 ምሽት በተለያዩ የማህበራዊ ሚዲያ አማራጮች ባስተላለፉት የቪዲዮ መልእክት የመከላከያ ሰራዊት ኃይሎች በከባድ መሳሪያ የታገዘ ከፍተኛ ጥቃት በጦራቸው ላይ መክፈቱን ገልጸዋል። ጥቃቱ ከባድ ስለመሆኑ የሚያነሱት ምሬ ወዳጆ የሚመሩት ጦር ስልቱን በመቀየር መልሶ ለማጥቃት የተለያዩ ጥረቶችን በማድረግ ላይ መሆኑን በመጥቀስ ኃይላቸው በሚፈጥረው አዲስ የጥቃት ስልት የአውደ ውጊያው ስህበት በቅርቡ ይቀይረዋል ሲሉ መልእክት አስተላልፈዋል። የውጊያው የስበት ማዕከል ቀይሮ ድል ለመቀዳጀት የአማራ ህዝብ ጥቃቱን ለመመከት መክተት እንዳለበት በመልእክታቸው ጥሪ አቅርበዋል። በሌላ በኩል ጥቅምት 11 2018 ከሰዓት በኋላ ከፍተኛ ቁጥር ያለው አዲስ የመከላከያ ጦር ኃይል ወደ ቆቦ ገብቶ መክተቱን ምንጮች አውስተዋል። አዲሱ የመከላከያ ሰራዊት ኃይል በፋኖ ኃይሎች የተከፈተው ዘመቻ የተጠናከረ ድጋፍ ሊያደርግ ይችላል ያሉት ምንጮች ወደ ትግራይ ክልል አካባቢዎች አፈግፍገው በሄዱ ኃይሎች አዲስ ጥቃት ሊከፍት ይችላል ሲሉ ምልከታቸውን አጋርተዋል። በመሆኒ አካባቢ ያሉ የትግራይ ኃይሎች ከበላይ አዛዦቻቸው ተዘጋጁ የሚል መመሪያ እንደተሰጣቸው እየተወራ ይገኛል ያሉት የአካባቢው የዘሆርን ዊትነስ ምንጮች ጥቅምት 11 2018 ምሽት ላይ በርካታ ኃይሎች በመኪና ተጭነው ወደ መሆኒ ከተማ መግባታቸውን ተናግረዋል። በመሆኒ ለሚገኙ የትግራይ ኃይሎች ተዘጋጁ የሚል ትዕዛዝ የተሰጣቸው ከፌደራል ኃይሎች ወይም ከሐራ መሬት የትግራይ ኃይሎች ግንኙነት ይኑረው አይኑረው ግን በመረጃው የተጠቀሰ ነገር የለም። ይህ በእንዲህ እንዳለ ማክሰኞ ጥቅምት 11 2018 በሸዋሮቢት ከተማ በተካሄደ ውይይት የተገኙት ሜጀር ጀነራል አበባው ሰይድ ጽንፈኛ ሲሉ የጠሯቸውን የፋኖ ታጣቂዎች ከህወሓት ኃይሎች ጋር አብሮ እየሰራ ይገኛል ሲሉ መግለጻቸውም ተዘግቧል።
በኦሮሚያ ክልል ምዕራብ ሸዋ ዞን ታጣቂዎች ባደረሱት ጥቃት ህፃናትና ሴቶችን ጨምሮ ከ22 በላይ ሰዎች መሞታቸው ተገለጸ። በምዕራብ ሸዋ ዞን ኖኖ ወረዳ ሃሎ ዲንቄ ቀበሌ እሁድ ጥቅምት 9 2018 ምሽት 2 ሰዓት ገደማ የታጠቁ አካላት ባደረሱት ጥቃት ከ20 በላይ ሰዎች ወዲያውኑ መገደላቸውን ተጎጂዎችና የአካባቢው ነዋሪዎች ተናግረዋል። በቤት ውስጥ በነበሩ ንጹሃን ሰዎች ጥቃቱ መፈጸሙን የሚያስረዱት የአካባቢው እማኞች በአጎራባች የጉራጌ ዞን ወረዳዎች ይንቀሳቀሳሉ ያሏቸው ታጣቂዎች ወሰኑን አልፈው በሰላማዊ ዜጎች ላይ ዘግናኝ ግድያ መፈጸማቸውን ገልጸዋል። ልዩ ስሙ ዳርጌ በሚባል ስፍራ እሁድ ምሽት ከ1 እስከ 2 ሰዓት ግድም በተፈጸመው ጥቃት ህፃናትና ሴቶች በስፋት ተጠቂ መሆናቸውን አስረድተዋል። በጥቃቱ የተገደሉ ሰዎች ቁጥር 29 እንደሚደርስ አንዳንድ የአይን እማኞች የጠቀሱ ሲሆን 22 ሰዎች ወዲያውኑ እንደተገደሉና ቀሪዎቹ አስክሬናቸው በየጥሻው የወደቁ በሆስፒታል ህይወታቸው ያለፉ ናቸው ብለዋል። ከሟቾች መካከል 6 አዛውንቶች፣ ህፃናት፣ ታዳጊ ተማሪዎችና ሴቶች ይገኙበታል ሲል የጀርመን ራዲዮ ዘግቧል። በ2016 ሰኔ ወር በኖኖ ወረዳ ቆንዳላ ቀበሌ በአንድ ሰርግ ቤት በተወረወረ ቦምብ ሙሽሮችን ጨምሮ 36 ሰዎች መገደላቸው ይታወቃል። በ2017 ዓ.ም ሰኔ ወር ደግሞ በአካባቢው በተፈጸመ ተመሳሳይ ጥቃት 6 የአንድ ቤተሰብ አባላትን ጨምሮ 14 ሰላማዊ ሰዎች መሞታቸው ይታወሳል። በሌተናል ጀነራል መሐመድ ሐምዳን ዳጋሎ ሊቀመንበርነት የሚመራው ሱዳን ፋውንዲንግ አሊያንስ የተባለ ትይዩ መንግስት በአልጄዚራ ላይ ውሳኔ ማሳለፉን አስታውቋል። በመግለጫው አልጄዚራ የሱዳንን ጦርነት በተመለከተ በሚያቀርበው ዘገባ ወገንተኝነትና ገለልተኛ ያልሆነ አቋም ታይቶበታል ያለ ሲሆን ይህም የሚዲያው ፖሊሲ አንድ አካል መሆኑን መረዳቱን ገልጿል። የሱዳንን ጦር ኃይል የሚደግፉ ተደጋጋሚ ዘገባ ሲያሰራጭ እንደቆየ የገለጸው መግለጫው ከዚህ በኋላ ከአልጄዚራ ሚዲያ ኔትወርክ ቻናሎች፣ ማህበራዊ ገጾችና ሌሎችም የሚዲያ ዘርፎች ጋር ያለውን ግንኙነት እንዳቋረጠ አስረድቷል። የአልጄዚራ ሚዲያ ጋዜጠኞች ትይዩ መንግስቱ በሚቆጣጠራቸው አካባቢዎች ምንም አይነት ዘገባ እንዳይሰሩ መከልከሉንም አስታውቋል። ክልከላው አልጄዚራ የኤዲቶሪያል ፖሊሲውን እስከሚቀይርና ሙያውን ጠብቆ በገለልተኝነት ለመስራት ቁርጠኛ እስከሚሆን ድረስ የሚቀጥል ስለመሆኑም አስታውቋል። በኡጋንዳ በርካታ ተሽከርካሪዎች ተጋጭተው 46 ሰዎች መሞታቸውን ፖሊስ አስታወቀ። ፖሊስ እንዳለው አንደኛው አውቶቡስ ከፊት ለፊቱ ሲመጣ ከነበረው አውቶቡስ ጋር ላለመላተም አቅጣጫውን ሲለውጥ ሌሎች ተሽከርካሪዎችን ገጭቷል ብሏል። ከአውቶቡሶቹ ቀድመውና ተከትለው ይጓዙ የነበሩ ተሽከርካሪዎችም እርስ በርሳቸው ሊጋጩ በመቻላቸው በርካታ ሰዎች የአካል ጉዳት እንደደረሰባቸው እየመረመረ ይገኛል ሲል የሀገሪቱ ፖሊስ ገልጿል። የተጎዱት ሰዎች በኡጋንዳ ምዕራባዊ ከተማ ክራይንዶንግ ወደሚገኘው ሆስፒታል መወሰዳቸውን በወጣው መግለጫ የተጠቀሰ ሲሆን ከጤናና ድንገተኛ አደጋ ባለሙያዎች ጋር ትክክለኛ የተጎጂዎችን ቁጥር ለማወቅና የአደጋውንም መንስኤ እየተጣራ እንደሚገኝ አስታውቋል። ፕሬዝዳንት ዮዌሪ ሙሴቬኒ በትራፊክ አደጋው የተሰማቸውን ሐዘን በመግለጽ ለሟች ቤተሰቦች መጽናናትን ተመኝተዋል። በአደጋው ሞት ለደረሰባቸው ቤተሰቦች ለእያንዳንዳቸው 5 ሚሊዮን ሽልንግ እንዲሁም በአደጋው ለተጎዱ ሰዎች 1 ሚሊዮን ሽልንግ እንደሚሰጥ ፕሬዝዳንቱ ተናግረዋል። በጋዛ ያጋጠመው የጤና ቀውስ እስከሚመጣው ትውልድ ድረስ የሚቀጥል ስለመሆኑ የዓለም ጤና ድርጅት ኃላፊ አስጠነቀቁ። ዶክተር ቴድሮስ አድሃኖም በጋዛ ሰርጥ የሚኖረው ውስብስብ የህዝብ ፍላጎትን ለመመለስ ከፍተኛ የሆነ የእርዳታ ፍሰት እንደሚያስፈልግ ተናግረዋል።
እስራኤል ከሐማስ ጋር የተኩስ አቁም ከደረሰች ወዲህ የመድኃኒት አቅርቦትና የሰብአዊ እርዳታ እንዲገባ የፈቀደች ቢሆንም እየገባ ያለው ከሚያስፈልገው በታች ስለመሆኑ ኃላፊው ገልጸዋል። መግባት የጀመረው እርዳታ ከሚጠበቀው ያነሰ ነው ብለዋል። በጋዛ የሚኖሩ ፍልስጤማውያን ረሃብን ጨምሮ ግዙፍ የሆኑ ጉዳቶችን ማስተናገዳቸውን ተናግረዋል። አክለውም የጤና አጠባበቅ ስርዓትን ጨምሮ በውሃና በንጽህና መሰረተ ልማቶች ላይ ውድመት በመድረሱ ምክንያት በሽታ የመከሰት ስጋት እንዳጋጠማቸው ተናግረዋል። ሁኔታውን አስከፊና ከቃላት በላይ ስለመሆኑ ጠቅሰዋል። ዶክተር ቴድሮስ ረሃቡን ወስደን ከምናየው የአእምሮ ጤና ችግር ጋር ካዋሃድ ነው ሁኔታው ለመጪዎቹ ትውልዶች የሚቀጥል ቀውስ ነው ብለዋል። ማክሰኞ የመንግስታቱ ድርጅት የዓለም ምግብ ፕሮግራም እንደ አውሮፓውያን አቆጣጠር ከጥቅምት 10 ጀምሮ ከ6700 ቶን በላይ ምግብ የያዙ የጭነት መኪናዎች ገብተዋል ብሏል። ነገር ግን ይህ አሁንም በቀን ከሚያስፈልገው ከ2000 ቶን አንጻር ሲታይ አነስተኛ መሆኑን ገልጸዋል። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ መረጃዎቻችን እነዚህን ይመስላሉ። በየቀኑ የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ እንላለን። በያላችሁበት ሰላማችሁ ይብዛ።